ከአጀንዳ አቀራረብ አንጻር አንደኛ አጀንዳ ብናቀርብ ይሄ ኖርማል አሰራር ነው። ፓርቲዎች የተለያዩ ፓርቲዎች በሚሰሩበት ፓርላማ ተዘጋጅተው አጥንተው ሀሳባቸው ተቀባይነት እንዲያገኝም ምንድነው የሚባለው ሎቢ ነው የሚባለው ሎቢ አድርገው ምን አድርገው መግባት የተለመደ ነገር የተለመደ አሰራር ነው እና ሎቢ ማድረጋችን ወይም ሀሳባችንን ለሰዎች ለማስረዳት መሞከራችን ይሄ ዲሞክራሲ አካል አጀንዳ ፕሪፔር አድርገን መቅረባችን ተወለስ ለቋርጦትና ችን ጉዳይ ለብቻ ሰፋ አድርገን እናያታለን። አሁን ባወካከሉ ላይ ለማስቆም ነው የምፈልገው። አንድ ጥያቄ ልጠይቅ ግን እችን ከማለፋችን በፊት የውክልናውን ነገር በውክልና ጉዳይ ላይ ከሆነ እሱ ላይ ነው። አሁን ስለ ቅንጅት መለስ ስላልከው ነው እንትን እርግጥ ይሄ የአዋጁ ነገር እና ደግሞ የጦር አዋጁ በቅንጅት በተለይ ደግሞ የሸንጎን የጦር አዋጅ ሳይቃወሙ በመቅረታቸው ብዙ ሰው ቅር ተሰኝቶ ነበር እና እናንተንም ቅር ሲያሰኛችሁ ይታየኛል። ግን አላቅም አሁን መመለስ ይሄ እንዲቻል እንደሆነ ግን ይቻል እንደሆነ ለመስማት ፈልጋለሁ። ከአሁን ወዲህ ባለው የፖለቲካ ውግር አዋጁን አፍርሰናል፣ በሰላም በፖለቲካ መድረክ እንፎካከራለን ቢሉ ተቃውሞ አለ ከኢህአዴግ? በጣም አስፈላጊ ነገር ነው የሚመስለኝ ያነሳኸው ጉዳይ። በመጀመሪያ ደረጃ የጦርነት አዋጁን የተቃወሙት የኢድሀቅ አባላት አሉ። ለምሳሌ ኢዲዩ ትልቁ በእኛ ግምት ትልቁ የኢፒዲኤም ክፍል ከዚህ ከኢድሀቅ ወጥቷል የሚል ነው ያለን። እነዚህ ኃይሎች እንሳተፋለን ብለው የጦርነት አዋጁን ትተው ከሄዱ በኋላ ተሳትፏል። በኢዲዩ እና በኢህአዴግ መካከል ከፍተኛ ፍቅር ነበር ብሎ ማለት አስቸጋሪ ነው። ነገር ግን የሰላም መንገድ ወስደናል ስላሉ ወዲያው ተሳትፏል። የኢድሀቅ አባላት የነበሩትም ቢሆን የኢድሀቅ አባላት ማለትም በአሁኑ ሰዓት ሜሶና ኢህአፓ የጦርነት አዋጁን ትተው በሰላማዊ መንገድ አላማችንን ማራመድ እንፈልጋለን ካሉ በእኛ በኩል ከፍተኛ ተቀባይነት ያለውና በፈለጉ ሰዓት በይፋ በነጻ በዲሞክራሲያዊ መንገድ አላማቸውን ሊያራምዱ የሚችሉበት ሁኔታ ይፈጠራል የሚል ሀሳብ ነው ያለን። በዚሁ እምነት መሰረት ነው የምንሰራው። ቻርተሩም ይሄንን ያረጋግጣል። ማንኛውም የፖለቲካ ድርጅት በነጻ የሚሰራበት ፓርቲዎች የማቋቋም መብት እንደሚኖር ተገልጿል። ድርጅቶች የፖለቲካ ድርጅቶች እና እነሱ በሰላም መስራት እስከፈለጉ ድረስ በእኛ በኩል ተቃውሞ የለም። ገብተው እንደፈለጋቸው መስራትና መንቀሳቀስ ይችላሉ የሚል ሀሳብ ነው ያለን። ቀደም ብለው ፕሮፌሰር መስፍን ካነሱትና አቶ መለስ ከመለሱት አንድ ጉዳይ ላይ አንድ ጥያቄ ለማንሳት እፈልጋለሁ። ፕሮፌሰር መስፍን ቀደም ብለው የኢድሀቅ አባል እንዳልሆኑ ገልጠው ግን በዚህ ኮንፈረንስ መሳተፍ ይገባቸው ነበር፣ ተገቢ ነበር ብለው ነበር። ያንን በሚመለከት አሁን አቶ መለስ ደግሞ መልስ ሰጥተውበታል። አሁን ነገሩን ሲያዩት ኢድሀቅ አለመግባቱ በቂ ምክንያት ነበረው ይላሉ። እንዳይገባ መደረጉ አለመግባቱ መግባት ጥሩ ነበር፣ ግን አለመግባቱ ግን በቂ ምክንያት አለው ይላሉ። ወይም ካለ በቂ ምክንያት ነው የቀረው ስቲል ከተሰጠው መልስ ቢሆን እኔ ቅድም እንዳልኩት እምነቴ በኢህአዴግ በኩል ያለው በማስፈራራት ጉባኤ ውስጥ መግባት የመፈለግ ነገር የተባለው ይገባኛል ስል እቀበለዋለሁ ማለት አይደለም። ግን ያ ምክንያት ይገባኛል። እኔ የማየው ትንሽ ለየት ባለ መንገድ ነው። ጠመንጃም ይዞ ለማስፈራራትም ቢፈልግ አንድ ቡድን ግድ የለህምና ግባና ከኛ ጋራ ተሰለፍና በፖለቲካው ፍልሚያ ተካፈልና ከዚያ በኋላ የጦርነቱን ጉዳይ ልትቀጥለው ወይም ልታቆመው ትችላለህ የሚባል እድል ቢሰጠው ለኔ ይሄን ማለት የሚችለው ኢህአዴግ ብቻ ነው። ይሄን ማለት የሚችለው
ስለምን አሁን የተሻለ ኃይል አለ፣ የበለጠ ኃይል አለ። ከበለጠ ኃይል አነስ ያለ ኃይል ያለውን ማግባባት ይችላል። ለዚያኛው በኩል ሆኖ ሲመለከቱት ግን በስሙን አላስታውሰውም፣ ቅንጅት በኩል ሆነው ሲመለከቱት ግን ትንሽ ነው። አንድ አይነት ሁኔታ ለመፍጠር ይችላሉ ብሎ ይገምት ይሆናል እና ይሄንን ተናግሬ የነበረውን አውጥቼ የነበረውን አሁን በጉባኤ ለመሳተፍ ስል ማንሳቱ እንደ ውርደት ዝቅ ማለት ይሆንብኛል ብሎ ሊያስብ ይችላል እና እኔ ኢህአዴግ ትልቅ ይሆናል እንጂ አያንስም። ያንን ቢቀበለውና መልካም ጠመንጃህንም ይዘህ ግባ በፖለቲካው መድረክ። ጠመንጃውን አክቹሊ ይዞ አይደለም ይገባው፣ ነገር ግን ባፉ እያወራ ማለት ነው። ይግባ፣ በፖለቲካው ፍልሚያ ላይ ይሳተፍ ብሎ ኢህአዴግ ይሄንን ቢያደርግ ኢህአዴግን በእውነት ለሰላምና ለዲሞክራሲ የሚያደርገውን ጥረት አንድ ደረጃ ያወጣዋል እንጂ ያወርደውል ብዬ አልገምትም። እስቲ ለኔም ለተመልካቾቻችንም ግልጽ እንዲሆን ኢዴሀቅ አነስተኛ ኃይል ስላለው የጦርነቱን መንገድ በይፋ ባያነሳው መግባት ጥሩ ነበር ነው የሚሉት ያሉት፣ ወይም በመሰረተ ሀሳብ ደረጃ የሰላማዊና ዲሞክራሲያዊ መንገድ እከተላለሁ፣ ጦርነትን አወግዛለሁ የማይል ሌላ ኃይልም ቢሆን ገብቶ መሞከር አለበት የሚል ነው ያለው። በመሰረተ ሀሳቡ ስናየው አነስተኛ ኃይል አለው ከሚል ነው የሚነሱት ያሉት። ወይም የሆነ ኃይል የጦርነት መንገድ እከተላለሁ ቢልም ለሰላም ተብሎ የጦርነት መንገድ የምትከተል ብትሆንም ናግባ ማለቱ ጠቃሚ ነበር ነው የሚሉት። ኢን ፕሪንሲፕል ስናየው ነገሩ ትንሽ ምናልባት አንተ አሁን ኢን ፕሪንሲፕል ስትለኝ ኢን ፕሪንሲፕል በመሰረቱ የማምነው እኔ በፖለቲካ ትግል ነው። በጠመንጃ ትግል አምኜ አላውቅም፣ አላምንም በጠመንጃ። አሁንም የምለው በጠመንጃ እንዋጋለንና ኢህአዴግን በጠመንጃ እናሸንፋለን የሚሉ ኃይሎች ካሉ እነዛን ወደ ፖለቲካው መድረክ እንዲመጡ ማግባባት አሁን ትልቅ ኃይል ያለው የኢህአዴግ ችሎታ ነው። ትንሽ ሆኖ መስጠት መልቀቅ የሚያዋርድ መስሎ ይታያል። ትልቅ ሆኖ መልቀቅ መስጠት ከፍ ያደርጋል እንጂ አያዋርድም። ይሄ ነው ፕሪንሲፕሉ። ይሄ ከዚህ ላይ ትንሽ ለመጨመር ምንድነው ወደ ሰላም ወደ ፖለቲካው ትግል እንዲመጡ ማግባባት አስፈላጊ ነው የሚለው አባባል ትክክለኛ አባባል ነው። ነገር ግን በዚህ በኩል የሚጠበቅብን አድርገናል እኛ የምንለው። ምክንያቱም ምንድነው እሺ ጠመንጃችንን ሁላችንም አወርደን በሰላማዊ መንገድ እየታገልን ያለን ነው። ኢዴሀቅ ብቻ አይደለም፣ ለነገሩ የሀፓ ብቻ ነበር የተወሰነ ትግል የነበረው የሚያካሄድ የነበረው በኢትዮጵያ። ግን ከዛ በላይ በጣም በርካታ ድርጅቶች አሉ በትጥቅ ትግል በአንድ ወቅት ተሳታፊ የነበሩ ድርጅቶች። እነኚህ ድርጅቶች የሰላም መንገድ ይሻላል በአሁኑ ሰዓት የሰላም መንገድ ይቻላል ፖሲብል ነው ብሎ በአሁኑ ሰዓት መሳሪያችንን አስቀምጠን በሰላማዊና ዲሞክራሲያዊ መንገድ ትግላችንን እናካሄድ ብለው ተቀብለው ገብተው እነኚህ ውርደት አልደረሰባቸው። አንዳንዶቹ ከኢህአፓ ያነሱ ሊሆን ይችላሉ። አንዳንዶቹ ከትጥቅ ትግሉ ሜዳ ተሸንፈው የወጡም በውጭ ይኖሩ የነበሩም ሊሆን ይችላሉ። ውርደት አልደረሰባቸው። ኢህአዴግ በዚህ በኮንፈረንስ ላይ ምርጥ ታጋዮችን የገደሉበት ድርጅቶች ጋብዞ አሳትፏል። ምርጥ አባሎችን የገደሉበት ውርደት አይደለም። ይሄ ለኢህአዴግ በነበረው ልምድ ከሆነ መበቀል ነበረበት። ኃይል አለው አሁን መበቀል ነበረበት። ነገር ግን የቂም በቀል ስራ አይደለም የፖለቲካ ትግል። ስለዚህ እነሱ መሳተፍ አለባቸው ብሎ ለነሱ ሲያጎነብስ ኢህአዴግ ራሱን እንዳዋረደ አልቆጠረውም።
ኢህአፓዎችም ይምጡና ይሳተፉ በሰላማዊ መንገድ እንደሌላው ሰው የተለየ ሀሳብ የተለየ ክራይቴሪያ አይደለም የተለየ መስፈርት አይደለም ለነሱ የተቀመጠው ይምጡ እንደሌላው ሰው ከአቅም አኳያ ከነሱም ያነሰ ወታደራዊ አቅም የነበራቸው የትግሉ አሁን ወቅቱ አይደለም በሰላማዊ መንገድ እንሄዳለን ካልተሳካ ተመልሰን መሳሪያችንን ማንሳት የሚከለክለን ሰው የለም ስለዚህ የሰላሙን መንገድ ደግሞ እስቲ እንሞክር ብሎ የገቡ መለስተኛ ድርጅቶችም አሉ ከኢህአፓም ያነሰ አቅም ያላቸው እና የመሳሪያው ይቆይ ማስቸኮል ነገር የለም ካልተስማማችሁ ሌላ ቀን ተነስቶ ትችላላችሁ ችግር የለውም ስለዚህ የሰላሙን መንገድ ሞክር ሰላም እንዴት እንደሚመጣ ዴሞክራሲ እንዴት እንደሚመጣ አብረን ቻርት እናደርገው እናስቀምጠው ብለን ጋብዘናቸው ፓብሊክ ነው ይሄ በተደጋጋሚ ነው በጋዜጠኞችን ተጠይቄያለሁ የሰላም መንገድ ከተከተሉ ክፍት ነው ብዬ በግልጽ አስቀምጫለሁ እና ኢህአፓን ለማዋረድ አይደለም ኢህአፓም ይዋረድ ከሆነ በተግባሩና በስራው ነው እንጂ እኛ ባናው አይደለም ይዋረድ ምንም ብንል አይዋረድም የሚያዋርድ ነገር እስካልሰራጥ ኢህአፓን ለማዋረድ አይደለም አላማችን ነገር ግን ሌላው መሳሪያውን አውርዶ ሲገባ ለምን እነሱ መሳሪያውን እንዴት እናደርጋለን ለምን መሳሪያውን ይዛለን ይላል እና ልክ እንደ ሌላው ለምን አይሆንም በሚል የተለየ ክራይቴሪያ ለነሱ ማስቀመጥ ተገቢ አይደለም ይብን እንዲመጡ ለማግባባትም ቢሆን ዋናው መንገድ የሰላም መንገድ ተከፍቷል ስትፈልጉ ኮንፈረንስ ላይ መሳተፍ ትችላላችሁ እሱን አንፈልግም የራሳችንን አቋም ነፃ አቋም ይዘን እንሄዳለን የሚሉን ከሆነ አሁንም ክፍት ነው በር ብለን አስቀምጠን እና የሰላም መንገድ እስከመረጡ ድረስ ችግር ያለን እንትን ራሱን ከፍ ከማድረግ አኳያ አይደለም ያህል እንትን ያላለ ዋናው ነገር ምንድነው መለስተኛም ይሁን ትልቅም ይሁን ድርጅቶች ሌሎቹ አጥጥግሉ ለረጅም ጊዜ ቆየ ድርጅቶች መሳሪያቸውን አስቀምጠው ነው አሁን የሰላም መንገድ የሚወስዱ ያለው እና የተለየ ክራይቴሪያ ወይም የተለየ ነገር አይደለም ለኢዳቅ የቀረበው ለሌላው ሁሉ የሰራና ሌላው ሁሉ የተቀበለው ነው በዚህ ምክንያት እነሱ ትንሽ እንትን በማስፈራራትና በመናም ከሌላው ለየት ባለ መንገድ ትንሽ እንትን በማለት የሆነ ጥቅም የሚያገኙ መስሏቸው ከሆነ በዚህ አይነት መንገድ ከቀጠል አገሪቱን ለማንም የማስፈራራትን መንገድ ለተከተለ ሰው አሳልፎ መስጠት ነው የሚሆነው የመጨረሻ ውጤት እና አንድ አይነት መስፈርት ለሁሉም ድርጅት ቀርቦ የተቀበለው ተቀብሎታል ያልተቀበለው ደግሞ ከቁጭትና ከምናምን አስፈላጊ ቃላት ቀርቦ ሊሆን ይችላል ነገር ግን ዋናው ነገር አሁንም ቢሆን የሰላም በሩ ክፍት ነው አሁንም ቢሆን መንገዳቸውን ለቀው እስከመጡ ድረስ የጦርነት መንገድ ለቀው እስከመጡ ድረስ ደግሞ አዲስ ነገር አይደለም ሁላችንም የጦርነት መንገድ ለቀን የመጣ ነው ሁላችንም እንደ በጦርነት መንገድ ቢሆን ኖሮ በጦርነት የምንዋጋቸው ኃይሎች በሙሉ አልቀዋል ማለት አይደለም ቂም በቀልና ምናምን የሚሰራ ከሆነ ነገር ግን የሰላም መንገድ ያስፈልጋል አሁን ደርግ ተወግዷል ከሌላው ጋር በሰላም እንታገላለን የሚል እኛም አንድ ደረጃ ዝቅ ብለን ነው ሌሎችም ድርጅቶች አንድ ደረጃ ዝቅ ብለው እና ኢህአፓም አንድ ደረጃ ዝቅ ብለው ቢመጣ አዲስ ነገር አዲስ ውርደት ሳይሆን ሁላችንም የተቀበልነው ውርደት ከተባለ ሁላችንም የተቀበልነው ውርደት መቀበል ነው ነገር ግን ክብረት የሰላም መንገድ መቀበል በዚህ ነው ነው ማለት ታከሉን ለሚመለከት አንድ ጥያቄ ላንሳ ትንሽ ከአንዳንድ አቅጣጫዎች የሚሰማ ስለሆነ ለአድማጮቻችንም ግልጽ ማድረግ አስፈላጊ ነው መሰለኝ እንግዲህ በኮንፈረንሱ የተለያዩ ብሔሮችና ብሔረሰቦች ተወካዮች ነበሩበት ሁላችንም እናውቀው ነው መሰለኝ ግን ምን አለ የሁሉም ነገር ተወክሎ የአማራው ብሔረሰብ የሚወክል ግን የለም የሚል እንደዚህ አይነት ነገር ይሰማል እንዴት እናየዋለን ይሄ ነገር እንዴት ታይታላችሁ ትግሬው የሚወክላል ኦሮሞ የሚወክሉ ደግሞ የተለያዩ ድርጅቶች ነበሩ ከምባታው ሀዲያው ሲዳማው ግን የአማራው ግን የለም የሚባል አባባል ስለሚሰማ ይሄ እንዴት እናየዋለን ማለት ፕሮፌሰር እንድሪያስ ማለት ነው በመልሱ እድል ስላልሰጠሁ አማራ ነው ብለን እንዳልጠይቅ እስካሁን ድረስ በመልሱ እድል ስላላገኙ ነው እንኳን ብዙ ሰው የመሰለው አንደኛ ግር የሚያሳይ ነገር የነበረው እነዚህ ሰዎች የሚወክሉት የመረጣቸው ሰው አለ የሚል አይነት አስተያየት ነበረ ወይ ድርጅቱ መርጧቸዋል ወይ አንድ ቦታ ተመርጠዋል የሚል አስተያየት ነበር እሱ ተደጋግሞ ተነግሮ ነበር ስብሰባው ላይ እና በዛ መልክ ከታየ እንግዲህ የለም የሚባል ብዙ ብሔረሰብ አለ እና ይሄም ተደጋግሞ ተነግሯል እንደውም እዚህ የሚፈጠረው ምክር ቤት ውስጥ ወንበር ለነሱ እንዲሁ ተይዞ ይቀመጥላቸው የሚል አስተያየት ሁሉ ቀርቦ ነበር
በሌላ በኩል ደግሞ አሁን እንደተገለጸው በመለስ እዚህ ላይ የነበረው ውክልና የሀሳብ ነው፣ የአስተያየት ውክልና ነው እንጂ የህዝብ ውክልና አይደለም። በዚህ ነው የተመራ ነው ይባላል እንግዲህ እና ይሄን መመዘኛ ካረግን ደግሞ ግልጽ ነው ስብሰባው በብዛት ጎልተው ይታዩ የነበሩት ብሔረሰብን አስተያየት የሚያንጸባርቁ ሰዎች ናቸው። የዚህን የዚያን ብሔረሰብ እና የብሔረሰብ አቋምና የፖለቲካ አስተያየት አቋም አንድ ጋር ላይሄድ ይችላል። ምንም የሚያገናኘውም ነገር ላይኖር ይችላል። እንደውም ተቃዋሚ ሊሆን ይችላል። በዛም አንጻር ብንሄድ ሀሳብ ነው የሚወክሉት እነዚህ ሰዎች እንጂ ህዝብ አይደለም ከተባለ ደግሞ የውክልናው ነገር እንደገና እንትን ነው። ምክንያቱም እነዚህ ሰዎች ይህንን ህዝብ እንወክላለን ብለው ነው የመጡት አይደለም። የሀዲያን ህዝብ ወይም የከምባታን ህዝብ እንደዚህ ነው የተባለው እንግዲህ እና የሀዲያ ህዝብ አንድ አይነት አስተያየት አለው ለማለት በጣም ከባድ ነው አለ ሰው በዚህ መንገድ ግር ይለኛል እና የአማራ ሀሳብ የሚባል ነገር ያለም አይመስለኝም በሀሳብ ከሆነ። ከዛ በላይ ደግሞ ብዙ ጊዜ በጽሁፍ ሳይ አሁን በብሔረሰብ በኩል እንደራጅ የሚሉ ሰዎች የሚሉት አንድ አስተያየት አለ። ይኸውም አማራው ኢትዮጵያዊ ነኝ እያለ በኢትዮጵያ ስር ይደበቃል ይባላል እና ይሄ ስለሆነ ራሱን በዛ መልክ ለማቅረብ ይቸግረዋል ይባላል። ይሄ ችግር ያለ አይመስለኝም እኔ በእውነቱ። ምክንያቱም አማራ የሚባለው ነገር በደንብ ይፍታታ የሸዋ ሰው ለምሳሌ ወይም ሸዋ ውስጥ ያሉ ቡልጌው፣ የጠራ ሰው፣ መንዜው ራሱ መወክል የሚያቅተው አይመስለኝም። በዛ መልክ መወከሉ ግን አማራ ያሰኘው እንደሆነ ወይም የሀሳብ ውክልና እንደሆነ ይሄ ራሱን የቻለ ጥያቄ ነው። እንዴት እንደሚመለስም አላውቅም። ነገር ግን አንድ እውነተኛ ከሰው የሰማሁት ቅሬታ ያለ የሚመስለኝ እና ትክክለኛ ይመስለኛል በአንዳንድ መልክ ኢትዮጵያዊ ነኝ ብሎ የቀረበ ማንም ሰው የለም። ከንትኖቹም በኩል ቢሆን ከልዩ ልዩ ብሔረሰቦችም ቢሆን እኛ ራሳችንን የምናየው እንደ ሀዲያ ሰዎች አይደለም፣ ወይም እንደ ከምባታ ሰዎች አይደለም። እንደ ኢትዮጵያዊ ነን። በኢትዮጵያ መልክ ደግሞ የሀገር ፍቅር አለን። ፈረንጆች እንደሚሉት የኢትዮጵያ ናሽናሊዝም የሚባል ነገር አለ። የሚካድ ነገር አይመስለኝም እሱ። ያንን የወከለ ሰው ወይም ያንን አስተያየት ለጉባኤው ለማብሰር የነበረ ሰው ያለ አይመስለኝም። እስቲ እዚህ ጋር ላቀርቦትና ኢህአዴግ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ብሎ እንደ ኢትዮጵያዊ ነው መቀረቡ ብሎ አቅርቧል። ትክክል ነው አይደለም ሌላ ጉዳይ ነው። ግን ኢትዮጵያዊ ነኝ ብሎ የቀረበ የለም ምናምን ሲሉ የኢህአዴግ አቀራረብ ነው። ኢትዮጵያዊ ነኝ ብሎ አይደለም ያልኩት። በኢትዮጵያ ስም የቀረቡ 3-4 ድርጅቶች ነበሩ። ግን አንዱም ድርጅት የኢትዮጵያን ፍቅር አገር ፍቅር በለው እንዴት እንደሚተረጎም አላውቅም። ናሽናሊዝም፣ ኢትዮጵያን ናሽናሊዝም የሚባል ነገር አለ። አምሾ ይሄንን አስተያየት ይሄንን ስሜት ለሰው ለማካፈል ሲተች የሰማሁት ሰው የለም። ኢህአዴግም በኩል በሌላም በኩል ይሄ ግን ይሄ ነው የአንድ ሰው አስተያየት ነው። እኔ ተመልካች ነበር። ልጨምር ይሄ አማራ የሚለው ነገር ምን ነገር እና መነጋገር ያለብን ጉዳይ ይመስለኝ። ውክልና ለውክልና አስቸጋሪ ነው። የሌለ ነገር መወከል አይቻልም። የለም አማራ የሚባል ነገር። እኔ እንደማውቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም እዚያ አባይን ሲሻገሩ ያለው አለ። ጎንደር ያለ፣ ሰሜን አለ፣ አርማጭሆ፣ ወልቃይት ጠገዴ አለ። ሸዋም እንኳን ትንሽ ዋጋ ስንመጣ ቅድም እንድሪያስ የጠራቸው አይነት ጠራ፣ መንዝ፣ ቡልጋ፣ ተጉለት፣ ምንጃር ምናምን ተብሎ ይበጣጠሳል። ወሎም ብንገባ እንደዚያው ነው። ሰው አይደንቲፋይ የሚያደርገው ያልመጣ ነገር ኢትዮጵያዊ የሆነ በትግራይም ቢሆን ያው በኤርትራም ቢሆን ያው ያልመጣና
በእውነት ውክልና የሚያስፈልገው ነገር እዚህ ሀገር ከኢትዮጵያ መሰረት ከተነሳን በኢትዮጵያ መሰረት መነሳት ብንፈልግ ኖሮ አገሩ የሚባለው ነገር ነው፣ ዘር አይደል። አገሬ የት ነው የሚለው ሰው ሲጠየቅ አገሬ አማራ ነው እንደዚህ ነው የሚል ሰው የለም። መንዜ ነው፣ ከመንዜም እንኳን ይከፋፍላታል ለያይቶ። እቺ እንኳን ትንሿ አማራ ቤቴ እንኳን ወይ ላይ ቤት ወይ ታች ቤት ይላታል። እሷንም እንኳን እና በዚያ ነው ሰው ራሱን ማንነቱን የሚገልጸው በመሬቱ ነው፣ በአካባቢው ነው። አብዛኛው የደጋው ሰው ኢትዮጵያ ውስጥ በዚያ ነው የሚጠቀሙ። በተለይ በሰሜኑ ክፍል ያለው እና አማራ የሚባል ነገር አማራን ወክላለሁ ብሎ አንድ ሰው እዛ ኮንፈረንስ ላይ ቢኖር ኖሮ እኔ ወይ አብዷል ያ ሰውዬ ወይ አንድ ችግር ያለበት ሰውዬ መስሎ ነው የሚታየው። በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም። የለም። እስቲ እዚህ ጋር አንድ ጥያቄ ለማንሳት ፈልግ ነበር። ምናልባት ከአንድ ቀደም ብለን ከሰማነው አንድ ነገር አያይዤ ጥያቄ ለማቅረብ ፈልጋለሁ። ከአሁን በፊት በኢትዮጵያ ብሔሮች ሁሉም ብሔረሰቦች እንጂ እየተባለ ቆየና ያለፈው ፕሬዚዳንት መንግስቱ ኃይለማርያም በመጨረሻ ንግግሩ አማራ የሚባል የለም የሚል ደግሞ ነገር መጥቶ ነበር። ደገኛ እንጂ አማራ የሚባል ነገር የለም የሚል ነገር መጥቶ ነበር። አማራ ማለት ደገኛ ማለት ነው እንጂ የአማራ ብሔር ምናምን የሚባል ነገር የለም የሚል ትንታኔ መጥቶ ነበር። ትንሽ እኔ ከዛ ጋራ አይገናኝም ነው ያልኩት። እኔ ለምሳሌ በማደርገው ጥናት ወሎ በብዙ መቶ የሚቆጠሩ ገበሬዎችን አነጋግሬያለሁ እና ይሄንን ጥያቄ ጠይቄያቸዋለሁ። አማራ ነህ ሆይ ይላሉ። አይደለሁም ይለኛል። ምንድን ነህ ታዲያ? እስላም ይለኛል። ቋንቋ ምንድን ነው? አማርኛ። በብዙ መቶ የሚቆጠሩ ገበሬዎች ናቸው እነዚህ። ባሌም ብንሄድ ያው ነው፣ አርሲም ብንሄድ ያው ነው። አማራ እንደ ለብዙ ሰው እንደ ክርስቲያን ማለት እንጂ የዘር የአንድ ህብረተሰብ የአንድ እንደው መኖሪያው የተወሰነ የኢትዮጵያውያን ክፍል ሆኖ የሚገምት የለም። ምሳሌ ጥራ ብባል እንደዚህ አይነት ነገር እኔ የማውቀው አንድ ብቻ ነው። በጣሊያን ጊዜ በ5 ዓመት ጣሊያን ኢትዮጵያን ሲከፋፍል በጌምድርን፣ ወሎም፣ ጎጃምን፣ ሰሜን ሸዋን አንድ ላይ ያደረገና አማራ አለ። ያ ብቻ እንጂ እነዛ ሰዎች ራሳቸው እዚህ ውስጥ ያሉት ሰዎች እኛ አማሮች ነን፣ የአማራ ስሜት የአማራነት ስሜት አለኝ የሚል የለም። እንደምታውቁት በአክሱም አድዋ ያለ ህዝብ ነዋሪ በጌምድር ጋራ የበለጠ ግንኙነት አለው። በጌምድር ካለው አማርኛ ተናጋሪና ሸዋ በጋብቻ እንኳን ቢሆን ጎንደሬ ወደዛ ቢጋባ ይመርጣል ከሸዋ ጋራ እንደ ትንሽ ይቃፈዋል አማርኛ ተናጋሪ መሆኑ እና በብዙ አይነት ነገር ስንመለከተው በእውነት የሌለ ነገር ነው። ሌለ ነገር ነው። እዚህ ሀገር አሁንም የለም። አለመኖሩ ደግሞ ለእኔ ጥሩ ነው፣ ለኢትዮጵያ ጥሩ ነው ባይ ነኝ። አሜሪካን ሀገር እየተፈጠረ ነው። ይሄው አማራ የሚባል ነገር አሜሪካን ሀገር እየተፈጠረ ነው። ያ እንደማይጋባብን ተስፋ አለን። አንዳንድ ነገሮች እንትን ለማለት ነው። በመጀመሪያ ደረጃ ይሄ አማራ የሚባል ህዝብ አለ የለም የሚለው ላይ
ፕሮፌሰር መስፍን አሁን የያዙት አቅጣጫ ለአማራ ብቻ የሚሰራ ሳይሆን ለሁሉም ብሔረሰቦች የሚሰራ ነው። በዚህ ከተሄደ ኦሮሞ የሚባል ነገር የለም። በዚህ ከተሄደ ትግራይ የሚባል ነገር የለም። አንዱ ሽሬ ነኝ ይላል፣ አንዱ ሸዋ ነኝ ይላል፣ አንዱ እንደርታ ነኝ ይላል። ነገር ግን ከዚህ በላይ ደግሞ አንድ ትግራይን ትግራይ የሚያደርገው ኮንሴፕት አለ፣ ቋንቋ አለ፣ ባህል አለ፣ ስነ አእምሮ አለ። እነኚህን ግምት ውስጥ በማስገባት ግን ከባቢያዊ ልዩነቶች እንዳሉ ሪጂናል የሆኑ ልዩነቶችና እንትኖች እንዳሉ የታወቀ ነገር ሆኖ ግን በዚህ ክልልም ቢሆን አንድ ትግራይ የሚባል ነገር አለ፣ አንድ ኦሮሞ የሚባል ነገር አለ፣ አንድ አማራ የሚባል ነገር አለ። ይሄን ስል ጎንደሬውና ጎጃሜውና ሸዋው ከታሪክም ጋር የተያያዘ ነገር አለ። ቅድም ፕሮፌሰር ያመጡት ሀሳብ አለ። ምናልባት ወደ ትግራይ ድንበር ያለው ጎንደሬ በአብዛኛው ከትግራይ ጋር ይበልጥ ይጋባ ይሆናል ከዚህ ከሸዋው እንትን በሌሎች የተለያዩ ምክንያቶች ሊኖሩ ይችላሉ። ለዚህ ያም ሆኖ ግን አማራ የሚባል ህዝብ አለ። እኔ ህዝቡን እንደዚህ እንትን ማለት በጣም ትክክለኛ መስሎ የማይታየኝ የአማርኛ ቋንቋ አለ። የወሎ ያነሱት ለየት ያለ ነገር ነው። አማራና ሰላም የሚባል ነገር አለ ወሎ ውስጥ። እሱም የሚመስለኝ ከሰዎቹ ታሪክ ጋር የተያያዘ ነው። አሁን እስላም ነኝ የሚለው በአብዛኛው ቀደም ሲል ኦሮሞ የነበረው ነው እና በሂደት ቋንቋ ምናምኑን እያጠፋ እናንትን የሌላ ቋንቋ እየወሰደ የመጣው ሴክተር አሁን እስላምና አማራ ብሎ ይለያል። ኦሪጂናሊ ግን እነኛ ሰዎች በፊት ኦሮሞ የነበሩ ናቸው። የእጁ ወዘተ አካባቢ በተረፈ ግን ጎንደሩ አሁን ለምሳሌ እስላምና አማራ ብሎ አይለይም። ወሎ ብቻ ነው ይሄ ፌኖሜና ያለው። ጎጃም እንደዚህ እስላምና አማራ ብሎ የሚለይ ነገር አላየሁም። ሰሜን ሸዋም እንደዚህ ነገር አይነት የለም። በእርግጥ ግን መንዜ ነው የሚለው ምናልባት መንዝም ቅድም ባስቀመጡት ይለያይ ይሆናል። ግን ይሄ የትም ቦታ ያለ ነው። በሁሉም ብሔሮችና ብሔረሰቦች አካባቢ ያለ ነገር ነው። ከዚህ ባሻገር ግን አንድን ህዝብ እንደ አንድ ህዝብ ካቴጎራይዝ አድርገን ለማየት የሚያስችለን ነገር አለ ይመስለኛል እና ይሄኛውም ለአማራው ይሰራል የሚል እምነት አለ። ይሄ ውጭ ሀገር ተጀምሯል ያሉት እንዳይጋባብን የሚሉት እሱን እንዳይጋባብን እኔ እፈራለሁ። ምክንያቱም አማራ ስላለ ሳይሆን የአማራ ህዝብ መብት እና ጥቅም መጠበቅ አለበት በማለቱ ሳይሆን የሌሎችን ብሔሮች መብት በሚጋፋ መልኩ ስለሚያዩ ነው። የአማራ ህዝብ መብትና ጥቅም ከሌላው መብት ጋር ተጻራሪ አይደለም በፍጹም። የኛ እምነት ይሄ እነኛ እንዳይጋባብን የምንፈራው አስተያየት ግን ተጻራሪ ነገሮች አድርጎ ያስቀምጣቸው። ተጻራሪ ግን አይደሉም። የጭቁን ብሔሮችና ብሔረሰቦች መብት ማስከበር ማለት የአማራው ህዝብ መብትና ጥቅም መጉዳት ማለት አይደለም። በብሔራዊ ጭቆናው ተጠቃሚ የሆነ የአማራ ጭቁን ህብረተሰብ የለም በእኛ እምነት ይሄ ነው። በእኛ እምነት ስል ደግሞ አብስትራክት ቲዮሪ አይደለም፣ በተግባር እናውቀዋለን። ሰሜን ሸዋን በተግባር እናውቀዋለን፣ ጎጃምን በተግባር እናውቀዋለን፣ ጎንደርን በተግባር እናውቀዋለን። እዛ ያለው አርሶ አደር በምን አይነት ሁኔታ ላይ እንዳለ እናውቃለን። ተጠቃሚ አይደለም ከነበር ሁኔታ ተጠቃሚ ያለ የነበረ ሴክተር ካለ ክፍል ካለ በጣም ጥቂት ህዝቡን አይወክል። ስለዚህ እነኚህን ነገሮች ተጻራሪ አድርገው የሚያስቀምጠው አመለካከት እንዳይጋባብን በጣም መጠንቀቅ ያለብን ነገር ነው እያለ ነገር ግን አማራ የሚባል ህዝብ አለ፣ ባህል አለ፣ ታሪክ አለ፣ ቋንቋ አለ። በእርግጥ የአማራው ታሪክ ምናልባት ከትግራይ ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ከአገው ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ነገር ግን እንደ ህዝብ እንደ ኦሮሞ፣ እንደ ጉራጌው፣ እንደ ሌላ ሁሉ አንድ ህዝብ አለ ብለን ነው የምናምነው እንደ ኢህአዴግ። በተረፈ ኢትዮጵያ ናሽናሊዝም ወይም የኢትዮጵያ ብሔራዊ ስሜት አልተንጸባረቀም የሚለው ምናልባት ከኤርሚያስ ጋር ከምንለያይበት አንደኛው እንትን ይሄ ሳይሆን አይቀርም። እኔ የኢትዮጵያ ስሜት የኢትዮጵያዊነት ስሜት ኢትዮጵያ ከብሔሮቿና ከብሔረሰቦቿ ውጭ የለችም እና ኢትዮጵያዊነት ማለት ለእኔ የሁሉም ብሔሮች መብትና ጥቅም የሚጠበቅበት ሁኔታ መፍጠር ማለት ነው። ከብሔሮችና ብሔረሰቦች ውጪ የሆነ ሱፕራ የሆነ ነገር ማስቀመጥ አይደለም። እነኚህን ሁሉ የሚያስተሳስርና የእነኚህን ሁሉ ጥቅምና መብት የሚጠብቅ ሀሳብ ማምጣት ማለት ነው እና በዚህ መልኩ ስናየው ለምሳሌ ከምባታው ተበድሏል ብሎ ማለት ኢትዮጵያዊነትን መጉዳት አይደለም። ሪሊ ተበድሏል። አንድ ላይ ለመሆን ከፈለግን ይህን በደል እናስወግደውና አንድ እንሆን። ዘሆል ኮንፈረንስ ግን ጠቅላላ ኮንፈረንሱ የነበረው ስሜት ይሄ ነው። እንበታተን አልነበረ። የነበረው በደል እናስወግደውና አንድ ላይ ትልቅ ሀገር እንፍጠር። ከዚህ በላይ ኢትዮጵያዊነት ያለ መስሎ አይታየኝም እና ኢትዮጵያዊነትን ወክሎ የቀረበ ድርጅት የለም ብቻ ሳይሆን በእኔ እምነት ኮንፈረንሱ ራሱ ኢትዮጵያዊነትን ነበር ከእያንዳንዱ እንትን ያንጸባርቅ የነበረው በዚህ በመልኩ ስናየው።
ከዚህ በተረፈ አማራ ህብረተሰብ አልተወከለም ምናምን የሚለው አባባል በእኛ በኩል ትክክለኛ ነው ብለን አናምንም። በሁለት ምክንያቶች አመለካከቶች ናቸው የተወከሉት እያለ ባለፈው ጊዜ ኦፍኮርስ አመለካከቶችን ከሰው ሙሉ በሙሉ መነጠል አይቻልም። ምክንያቱም እነኛን አመለካከቶች ይዞ የሚራመደው ሰው ነው። ስለዚህ የከምባታው ኦፒኒየን ወይም አመለካከት ምንድን ነው ብሎ በድምፅ ብልጫ ማረጋገጥ እስካልተቻለ ድረስ የተደራጀ አካል ካለ ማምጣት ነው። እሱ የከምባታን አመለካከት አውቃለሁ እሱን ወክላለሁ ብሎ የመጣውን እሱ እንዲወከል ማለት ነው። በዚህ መልኩ አማራን ስፔሲፊካሊ ወክላለሁ ብሎ የመጣ ድርጅት የለም። ነገር ግን አንደኛ በአመለካከት ደረጃ የጭቁኑን ለምሳሌ አርሶ አደሩን አካባቢ ወሰድ እንደሆነ አንድ አይነት የአማራ አመለካከት የለም ያልከው እኔ በጣም ትክክለኛ የሆነ አባባል ነው የሚመስለኝ። የአርሶ አደሩና ደግሞ ትንሽ ከፍ ያለ ቦታ ላይ ያለው አመለካከታቸው በጣም የተለያየ እንደሆነ ነው እኛ የሚሰማን። በዚህ በኩል ስናየው አሁን የአማራውን አርሶ አደር በትግሉ ሂደት ያየው እና ያንቀሳቀሰው ድርጅት ማን ነው ብንል ኢህአዴግ ነው በአባል ድርጅቶቹ አማካኝነት። ሰሜን ሸዋን ለብዙ ጊዜ፣ ወሎን ለብዙ ጊዜ፣ ጎጃም ደግሞ በቅርቡ ገጠሮችን በሙሉ እየተቆጣጠረና እየሰራና እያንቀሳቀሰ ያለው እንድ በትግልም አስተዋጽኦ አድርጓል። ይህ ዝም ብሎ በአካባቢውን መቆጣጠር አልነበረም። አካባቢውን የኢህአዴግ ሰራዊት በቁጥሩ የጎጃም ህዝብ 100ኛም አይሆንም እና የህዝቡ ድጋፍ ከሌለው በስተቀር ያን አካባቢ በአንድ ጊዜ መቆጣጠር በፍጹም አይችልም። ፕሮፌሰር በዚህ ስብሰባ ላይ በዚህ ውይይት ሳይሆን ከዚህ በፊትም በደርግም ጊዜ የተወሰነ ምልክት ሰጥቷል በዚህ ይህን ጉዳይ በሚመለከት እና ይሄ ያለ ነገር ነው። ሁለተኛ ይሄን ከፍተኛውን ክፍል ይወክላሉ ብለን ያሰብናቸው ክፍሎች ገብተዋል። ይሄ እንግዲህ በአመለካከት ነው። ምናልባት ነሰሰርሊ በብሔራዊ ተዋጽኦአቸው አማሮች ላይሆን ይችላሉ። ነገር ግን የጭቁን ብሔሮች መብት ማስከበርና የአማራው ህዝብ መብት ማስከበር፣ የጭቁን ብሔሮች ህዝብ መብት ማስከበርና የኢትዮጵያ በአጠቃላይ ጥቅምና መብት መጠበቅ፣ እነኚህ ነገሮች ተጻራሪ መስለው የሚታዩቸው ኃይሎች በእኛ አጠራር ትምክተኛ ምናምን የምንላቸው ኃይሎች እንዲገቡ አድርገናል። ቅድም አንስቻለሁ የዩኒቨርሲቲን ጉዳይ በምናነሳበት ጊዜ ሌሎችም ድርጅቶች እንግዲህ አሰስመንት ላይ ግምገማ ላይ ልንሳሳት እንችላለን። ምናልባት እንደዚህ አይነት አመለካከት አላቸው ብለን ያሰብናቸው የተለየ አመለካከት ይዘው ሊቀርቡ ይችል ይሆናል። ነገር ግን ብዙም ኮንፈረንሱ ላይ እንዳየነው ብዙም የተሳሳተን አይመስለንም ግምታችን ላይ። ስለዚህ በእኛ እምነት በአማራው አካባቢ አሉ የሚባሉት አመለካከቶች የተለያዩ አመለካከቶች ናቸው። እነሱ ሁሉ ተወክለዋል። ልክ ለምሳሌ ከምባታ የኦሮሞም ለምሳሌ የኦሮሞን የወሰድነው የተለያዩ ድርጅቶች ተወክለዋል። በኦሮሞ ውስጥ ያሉ የተለያዩ አመለካከቶች ከሚል አኳያ ነው ያየነው እና በዚህ መልኩ የአማራውን ታይቷል የሚል እምነት ነው ያለ። ምንም እንኳን የአማራ ድርጅት ብሎ የቀረበ ባይኖርም አንዳንዶቹ ምናልባት አማራ የምትባለው ሀገር እየተጠላች ነው ለምን እንደሆነ አይገባኝም። ጀስት አዝ ልክ እንደ ኦሮሞ እንደ ትግራይ ተራ ስም ነው፣ የአንድ ህዝብ ስም ነው። የሚያሳፍርበት ወይም እንትን የሚልበት ምክንያት የለም። አንዳንዶቹ የመሀል ሀገር ሰው ነን ይላሉ። ኦኬ መሀል ሀገር ማለት በጂኦግራፊ ከሚገልጽ ምን አይነት ፕሮብለም አለ? አማራ ነኝ ማለት ምንም እንትን